السلام عليكم ورحمة الله وبركاته. نبي عليه الصلاة والسلام التثاؤب من الشيطان قالوا ما فاشق كشيطان قالوا نبي عليه الصلاة والسلام فإذا تثاءب أحدكم كنا أنت عندك كافاشق فليرده ما استطاع بشاروا هكم يملسوا يكلاكلوا እንጂ አፋችንን ከፍተን ማለት የለብንም ባረከላሁ ፊኩም ከቻለን ጥርሳችንን ግጥም አድርገን ለመቋቋም መሞከር አለብን ከዛ ካቃተን ደግሞ መላሳችንን ጥርሳችንን ውስጥ ላይ አድርገን ደግሞ ከንፈራችንን ዝግት አድርገን መከላከል አለብን ካልቻለን ደግሞ በእጃችን መከላከል ይኖርብናል እንጂ አፋችንን ከፍተን ብለን ውስጥ ላይ ያሉት አፋችን ጉሮሮአችን ውስጥ ያሉት ጥርሳችን ሁሉ እስኪቆጠር ድረስ አፋችንን በዚህ ልክ መክፈት የለብንም እንደውም በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰለም ማፋሸግ ከሸይጣን ስለሆነ ሸይጣን እንድታፋሽግ ስላደረገ ከስላን ይሄ የመሰላቸት ስሜት አንተ ላይ ጥሎብህ ያንን ስላደረገብህ ምን ይላል ማለት ነው ነብዩ አለይሂ ሰላም እንደነገሩን አንድ ሰው አፉን ከፍቶ በሚያፋሽግበት ሰዓት ሸይጣን ዞር ብሎ ይስቅበታል አሉ ምክንያቱም ከኖርማል ከተፈጥሮ እንዲቀየርና እንዲያስጠላ አድርጎታል ማለት ነው አላህ Subhanahu Wa Ta'ala ይህ ከንፈራችን ያደረገልን ለውበት ነው ማለት ነው በጣም ብዙ ጥቅሞች አሉትና በመናፋሽግበት ሰዓት ጠንቀቅ ማለት ይኖርብናል ማለት ነው ከሸይጣን ስለሆነ እንደመጣለን በተለይ ድምጻችንን ጮክ ማድረግ የለብንም አንዳንድ ሰዎች ይቀውጡታል መቀወጥ የለብንም በተቻለና ለመቆጣጠር መሞከር ይኖርብናል ሰላም አለይኩም ወራህመቱላሂ ወበረካቱ